ግርፊያ ድረስ የሚደርስበት ቦታ አለ። ረሱል ሰለላሁ ዐለይሂ ወሰለም በሐዲታቸው ምን ብለዋል? ሙሩ አውላደኩም ቢሰላቲ ሊ70 አሉ። ልጆቻችሁን ሰላት እንዲሰግዱ 7 ዓመታቸው ሲሞላ እዘዟቸው አሉ። ወድሪቡሁም ዐለይሃ ሊ10 10 ዓመታቸው ሲሞላ ሰላት ስገዱ ተብሎ የማይሰግዱ ከሆነ ግረፏቸው አሉ። 10 ዓመቱ የሞላ ሕፃን ሙከለፍ ነው እንዴ? ትእዛዛትና ክልክላት ይመለከቱታል እንዴ? 10 ዓመት የሞላው ብሉግ ያልደረሰ ልጅ ብሉግ ደርሷል እንዴ? ይሄ ልጅ ካልጾምክ ይባላል አይባልም አይደል? ካልጾምክ አይባልም አይደል? ይሄ ልጅ ካልጾምክ ግረፉት ተብሏል፣ ካልጾመ አልተባለም አይደል? ብሉግ ደርሷል እንዴ? ዑለማዎች ምን አሉ? በሰላት ጉዳይ ብሉግ 10 ዓመት ነው አሉ። ምክንያቱም ዋጅብ ግድ ባልሆነ ነገር ምን የለም ቅጣት የለም። ይሄ ልጅ ምን እየተደረገ ነው? ባለመስገዱ እየተቀጣ ነው። መቀጣቱ የሚያሳየው ለሰላት ርዕስ ብቻ ቢያንስ ለሰላት ርዕስ ብቻ 10 ዓመት ብሉግ ደርሷል። ለዚች ርዕስ ብቻ ለሌላው ሙጣለባ የለበትም። ለሰላት ግን ግዴታውን ያንን መፈጸም አለበት። እንዴት አንድ ሰው ይሄንን ያህል ዓመት በኢስላም ውስጥ እየኖረ ሰላትን ሊተው ይችላል? ላይሰግድ ይችላል? ከዛ በኋላ አስተውለናል። አንድ ሰው ያጣው ነገር ሰላትን በመተው የሚያጣው ነገር ምንድን ነው? እሱ አላህ ሱብሓነሁ ወተዓላ ወፍቆት ሐሳቡን ሰብስቦ ፊቱን ወደ ቂብላ አዙሮ ሰላቱን የሚሰግድ ሰው ፊቱን ወደ ቂብላ ልቡን ወደ አላህ አዙሮ የሚሰግድ ሰው ረሱል ሰለላሁ ዐለይሂ ወሰለም አንድ ሰው ሰላት በሚቆምበት ጊዜ አላህ ሱብሓነሁ ወተዓላ ፊትለፊቱ ይመሰልለታል ወይም ደግሞ ይቀርብለታል አሉ። ፊትለፊት እንደምታወራው ነው። አልሐምዱሊላሂ ረቢል ዓለሚን ስትል ፊትለፊትህ ያለን ጌታ ምን እያደረክ ነው? እያወደስክ እያመሰገንክ ነው። ኢያከ ናዕቡዱ ወኢያከ ነስተዒን ስትል ፊትለፊት ያለህን ጌታ እያወደስከው አንተን ነው የምገዛው ካንተ ውጪ ሌላ አላመልክም እያልክ ቃል እየገባህለት ነው። ስለዚህም እንዲህ በመሆን የኔ አንተ ባሪያ እህዲነ ሲራጠል ሙስተቂም ሁሌም በሁሉም በህይወቴ ውስጥ ሁሉ ቀጥተኛውን መንገድ በማንኛውም ጉዳይ ላይ ቀጥተኛውን መንገድ ምራኝ እያልን ስንጠይቀው ፊትለፊት እያወራን ነው። ይህንን ጣዕም ይህንን እርካታ አንድ ሰው በህይወት ውስጥ ሳይቀምሰው ወደ አኺራ ይሄዳል። ከዛ በኋላ ደግሞ እድሉ ተሰጥቶት ከሙስሊም ማህበረሰብና ቤተሰብ ተወልዶ ይህንን ሳያጣጥም ወደ አኺራ ሄዶ የጀሃነም ሰው መሆን አለበት? አላህ ይጠብቀን። ትልቁ የሚያጣው ነገር ይህንን ነው። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? አቅረቡ ማ የኩኑ ልዓብዱ ኢላ ረቢሂ ወሁወ ሳጅድ። አንድ ሰው ወደ ጌታው የቀረበ የሚሆነው ሱጁድ ላይ በሚሆንበት ጊዜ ነው።